ደግሞ 7 ቀን ካለፈች በኋላ ግን ለአንድ ሰዓት ነው የሚሰሩት። እሷንም ለመቀበል አፍሪካ ውስጥ ያላችሁ ሴቶች 500 ኮይን ተቀያይራችሁ ነው የምትወስዱት ማለት ነው። አሁን እነዚህ ላይቭ ፓርቲ፣ ትሬዠር ቦክስ፣ ላኪ ቦክስ፣ ፋየር ወርክ ምናምን የምንላቸው እነዚህ ምንድን ናቸው? ትንንሽ ፖይንት እና ትንንሽ ኮይን የምናገኝባቸው መንገዶች ናቸው እነዚህ ማለት ነው። ማለት በእነዚህ ኑሯችንን ህይወታችንን መቀየር አንችልም። በፓርቲ በላይቭ በትሬዠር ቦክስ በላኪ ቦክስ ህይወት አይቀየርም። በጣም ትንሽ የምናገኘው ማለት ነው። የምናገኘው ትንሽ ከሆነ ምንድነው ማለት ነው? ህይወታችን ኑሯችን አይቀየርልንም ማለት ነው። አሁን ወደ ትልቁ እንግባ። ብዙ ፖይንት እና ብዙ ኮይን የምናገኝባቸው መንገዶች ላሳያችሁ። አሁን የምነግራችሁን 6 መንገዶች ላይ ትኩረት ማድረግ ያለባችሁ። እሺ አሁን የምነግራችሁ ማለት ነው የመጀመሪያው አንደኛ ምንድነው? ሴቶችን ብቻ በመጋበዝ ከአንድ ሴት ከ60,000 ፖይንት እስከ 140,000 ፖይንት ድረስ እናገኛለን። ያ ማለት $6 እስከ $4 ድረስ እናገኛለን። አያችሁ አይደለ? ከአንድ ሴት አባቴ አለ አይደለ? አለ አባትዬ ከኛ ጋር ነህ? እየሰማህ ነው አባትዬ? እየሰማህ ነው አባትዬ? እየሰማህ አለ? ድምፅ ስላለ አንተ ጋር ብዬ ነው። እሺ ድምፅ ስላለ ብዬ ነው። ምን ታደርጋለህ መሰለህ? ከአንተ ድምፅ ወደዚህ እንዳይመጣ ምን ታደርጋለህ? ከታች እዚች ጋር ሚት ማድረግ ያለ እሷን ንካትና ሚት ይሆናል። ድምፅ ከአንተ ወደዚህ አይመጣም ማለት ነው። መልካም፣ በጣም ጥሩ። አሁን ወዴት እንሂድ? ወደ ስልጠና እንመለስና የመጀመሪያውን የነገርኳችሁ ምንድን ነው? ሴቶችን ብቻ በመጋበዝ ከአንድ ሴት ከ60,000 ፖይንት እስከ 140,000 ፖይንት ከ$6 እስከ $14 ድረስ ይገኛል ከአንድ ሴት። ግን እዚህ ጋር መርሳት የሌለባችሁ ነገር የጋበዝናትን ሴት ላይቫን በትክክል መስራት መቻል አለባት። ላይቫን በትክክል ካልሰራች ግን የሚሰጥን ነገር የለም። ላይቫን ስትሰራ በትክክል ነው እሷን በየቀኑ እኛም በየቀኑ እያደረገ የሚሰጥን ማለት ነው። በጣም የመጀመሪያው መንገድ ነግሬያችኋለሁ። ሁለተኛው መንገድ ደግሞ አሁን የመጀመሪያው የነገርኳችሁ ሴቶችን ብቻ በመጋበዝ ነው። ከአንድ ሴት $6 እንኳን ብናገኝ ማለት ነው። ከአንድ ሴት $6 እንኳን ብናገኝ፣ ለምሳሌ አስቡት፣ በወር 30 ሴቶችን ብንጋብዝ፣ 20 ሴቶችን ብንጋብዝ፣ 50 ሴቶችን ብንጋብዝ፣ ላይቫቸውን በትክክል እንዲሰሩ ብናግዛቸው በጣም ብዙ ገንዘብ ይገኛል ማለት ነው። የመጀመሪያው ይሄ ነው ብያቸዋል። ሁለተኛ ኤጀንት በመሆን ነው። ኤጀንት መሆን ማለት ወኪል መሆን ማለት ወኪል የፕላትፎርም ወኪል ሆናችሁ ልክ እንደኔ ሰዎችን እያስረዳችሁ እያስተማራችሁ ያሰለጠናችሁ በዚህ ግቡ በዚህ ውጡ እያላችሁ ወንዶችንም ሴቶችንም እያሰለጠናችሁ እያስተማራችሁ እነሱ ኮይናቸውን ሲቀያየሩ በኮሚሽን ከ4% ጀምሮ እስከ 20% ድረስ እናገኛለን ማለት ነው በኮሚሽን። ኦኬ። ስለዚህ ሁለተኛው መንገድ ምንድነው? ኤጀንት መሆን ማለት ነው። ሶስተኛው መንገድ ጌም እና ላኪ ጊፍት ነው። ጌም እና ላኪ ጊፍት ኔትወርክ ይፈልጋል፣ ጨዋታ ነው። መብላትም አለ መበላትም አለ። ሁለቱንም ታይቶ የምንሰራውና የምናደርገው ነገር ይሆናል ማለት ነው። በጣም ጥሩ። አራተኛ ታለንት ወይም ተሰጥኦ ነው። ትንሽ የመስፈን፣ የመጨፈር፣ የመደነስ፣ የግጥም፣ የጋዜጠኝነት የመሳሰሉ ታለንት ካላችሁ በታለንታችሁ ደግሞ ከዚህ ፕላትፎርም ይገኛል ማለት ነው። አምስተኛ የኮይን ነጋዴ በመሆን ነው። የኮይን ነጋዴ መሆን ይቻላል ማለት ነው። የኮይን ነጋዴ በመሆን ደግሞ አሪፍ ገንዘብ ይገኛል። ኮይን መግዛት፣ ኮይን መሸጥ ማለት ነው። ከዛ ስድስተኛና የመጨረሻ ደግሞ ቪዲዮዎችን መልቀቅ፣ ቪዲዮዎችና ፎቶዎችን መልቀቅ። እነሱ ለቀን ለምን ፎሎ ላደረጉ ሰዎችና ፎሎ ላደረግናቸው ሰዎች ሼር ማድረግ ማለት ነው። እነሱ ሼር ማድረግ አበረታታኝ ያለ ሼር ማድረግ የለቀቅነውን ቪዲዮ አይቶ ጊፍት እንዲሰጡ ማለት ነው። ስለዚህ አጠቃላይ 6 መንገዶችን አሳይቻችኋለሁ ማለት ነው። እናንተ አሁን ትኩረት ማድረግ ያለባችሁ ከእነዚህ 6 መንገዶች 1፣ 2፣ 3 ትኩረት አድርጋችሁ በደንብ በርትተን ወጥረን ከሰራን የምር ህይወታችን ኑሯችን የሚቀይረውን ገንዘብ ማግኘት ይቻላል ማለት ነው። ኦኬ ቤተሰብ ግልጽ ነው በጣም። ስለዚህ ሁላችሁ በርታችሁ ጠንክራችሁ ስሩ።
አዎ እንትን አድርጉ ላይክ የሚሰጧችሁ ንገሯቸው ጊፍት እንደሚሰጥ ንገሯቸው አያውቁም እኮ ላይክ አድርጎ ይመለሳሉ እናንተ ግን ምን አድርጓቸው አበረታታኝ ጊፍት ሰጠኝ ማለት መቻል አለባችሁ ምንም ችግር የለውም ገብቷችኋል አለማወቅ ብቻ ላይክ አድርጎ የሚወጡ ሰዎች አለማወቅ ማለት ስለዚህ ጊፍት ስጠኝ ብላችሁ አፋውጣችሁ ትነግሯቸው ምን ማለት አይደለም ሰርታችኋል ቪዲዮ ሰርታችኋል ቪዲዮ አዘጋጅታችኋል አንዳንዶቻችሁ ግን ዝም ብላችሁ ቪዲዮ ጊፍት የማያሰጥ ቪዲዮ ግን አትልቀቁ እሺ ጊፍት የሚያሰጥ ቪዲዮ ነው መልቀቅ ያለባችሁ ጊፍት የሚያሰጥ ቪዲዮ ካለቀቃችሁ እንዴት ነው ሰው ኮይን አውጥቶ ኮይን ጊፍት የሚሰጣችሁ ስለዚህ የምትለቁትን የምትለቁትን ቪዲዮ በጣም ሳቢና ማራኪ ቢሆን ይመከራል ማለት ነው ያመሰግናለሁ ሶ እንደዛ እናድርግ ጨርሰናል አሁን ጥያቄ ካላችሁ መጠየቅ ትችላላችሁ እና አባቴ እነ ዝምታይን ወድጀዋለሁ አዳዲስ ሰዎች ዛሬ ተመዘገባችሁና ትላንት ተመዘገባችሁ በቴሌግራም ደግሞ ሃይ ያላችሁ ካላችሁ ሃይ በሉ ሃይ ያላችሁ ሰዎች ደግሞ የላኩላችሁ ቪዲዮና ጽሁፎችን እነሱ በደንብ ይዋቸው ግሩፕ ላይ ደግሞ ጆይን አድርጉ እዛ ላይ ተላክላችሁ ደግሞ በደንብ እያያችሁ በደንብ እየተረዳችሁ ትሄዳላችሁ ማለት ነው ጨርሻለሁ ስልጠናው መሰረታዊ ስልጠና አሁን ጥያቄ ካላችሁ ጥያቄዎቹን አስተናግዳለሁ ስላዳመጣችሁ ከልብ አመሰግናለሁ ክብረት ይስጥልኝ ስንት ነው አልሞላም እሺ አዲስ ሰዎች ካላችሁ አንዳንድ ቁጥር ጻፉ ኤጀንት አይዲ ያልሞላችሁ ለመጀመሪያ ጊዜ የመጣችሁ ካላችሁ አንዳንድ ኮሜንት ላይ ጻፉ በሰማንያ ያስብ ለመጀመሪያ ጊዜ የመጣችሁ ኤጀንት አይዲ ያልሞላችሁ ካላችሁ ካላችሁ አንቺ ያልሽኝ እኔ 56 ነው ብዬ ነበር እኔ ማመሰግናለሁ ፌቨን ግን ማግኘት ሲሆን ከፍተሽ እዛ ውስጥ ያለው ኤጀንት አይዲ ያስሞላሽ ሰው ስክሪንሾት አድርገሽ ላኪልኝ ስምንት ጊዜ ስክሪንሾት አድርገሽ ላኪልኝ አንቺ ስንት አልሽኝ 5 لا እኔ ደግሞ 540 እኔ ደግሞ 540 ያንን ቪዲዮ ራሳችሁ መስራት ትችላላችሁ ከፈለጋችሁ ደግሞ ከቲክቶክም ከእንትንም ዳውንሎድ አድርጋችሁ መፖስት ትችላላችሁ ወደ ጋለሪ ዳውንሎድ ታደርጉትና ከቲክቶክ ከዩቲዩብ ዳውንሎድ ታደርጉትና ዳውንሎድ አድርጋችሁ መፖስት ትችላላችሁ እሺ እንደዛ ማለት ትችላላችሁ